ነገ የካቲት 14 የትዕግስትና የጽናት አባት እንዲሁም ደግሞ ለቅዱስ ሙሴና ለሌሎቹም መናንያን ሙሽርነትን ትቶ መመነንን ያስተማረ የታላቁ የቁስጥንጥንያ ንጉሥ የንጉሥ ቴዎዶስዮስ ልጅ ቢሆንም እንኳን በገዛ ፈቃዱ በጫጉላ ቤት ሙሽርነቱን ትቶ የመነነ ታላቅ ቅዱስ በአርማንያ በእመቤታችን ቤተ ክርስቲያን ደጅ ላይ ነዳይ ሆኖ ለ15 ዓመት የተጋደለ ወደ ወላጆቹ ሀገር ወደ ቁስጥንጥንያ ተመልሶ ደግሞ የወላጆቹ ደጃፍ ላይ የኔቢጤ ነዳይ ሆኖ ምንም እንኳን የንጉሡ ልጅ ቢሆንም ለ15 ዓመት የአባቱ ባሮች በጥፊ የመቱት ጽሕሙን እየነጩት ቆሻሻ እየደፉበትና ሽንታቸውን እየሸኑበት እንዲሁም ደግሞ የተቆራረጠ ሥጋ እየጣሉ ውሾች እንዲበሉ እያደረጉ ቢያሰቃዩትም ለእርሱ ግን ውሾች ወዳጆች የሆኑለት እንደገና በተቃራኒው ውሾቹ ቁስሉን ይልሱለት የነበረ ታላቅ ቅዱስ በአባቱ ደጅ ለ15 ዓመታት መከራን ከተቀበለ በኋላ ጌታ ሆይ የአባቴ ባሮች አገልጋዮች በእኔ ላይ የሰሩትን ሥራ በደል አድርገህ አትቁጠርባቸው፣ ከዚህም በኋላ ደግሞ በደል ሆኖ እንዳይቆጠርባቸውና እንዳይበዛባቸው እባክህን እኔንም ውሰደኝ ብሎ ከ15 ዓመት ስቃይ በኋላ የለመነ ታላቅ ቅዱስ ጥቅምት 15 ቀን ሲያርፍም ጌታችን ሰባቱን ሊቃነ መላእክት ከነሰራዊታቸው አስከትሎ መጥቶ ስምህን የጠራና በቃል ኪዳን የተማጸነ ምሕረትን ያግኝ ኃጢአቱም ይደምሰስለት አይቆጠርበት ብሎ ቃል ኪዳን የገባለት ታላቅ ቅዱስ ከዚህም በኋላ አባታችን ገድሉን ከመጀመሪያው እስከ መጨረሻው ድረስ ጻፈና በእጁም ጨብጧት ጥቅምት 14 ቀን አረፈ። እሁድ አባታችን ያረፈበት ቀንም ሕዝቡ ሊቀ ካህናቶቹና ጳጳሳቱ በሙሉ ተሰብስበው ቅዳሴ እያስቀደሱ እያለ የእግዚአብሔርን ሰው በንጉሡ ቴዎዶስዮስ ቤት ፈልጉት የሚል ድምፅ ከሰማይ ሰሙ። በዚያን ጊዜ ሄደው በአረፈበት ቦታ አገኙት። በእጁ ውስጥም የተጨበጠች ብራናን አገኙ። እርሷንም ፈልቅቀው ለመውሰድ ሲፈልጉ እምቢ አላቸው። ጸሎትና ምህላ ካደረሱ በኋላ እጁ ተፈቶላቸው ያችን ብራና ወስደው በሚያነቧት ሰዓት እናትና አባቱና ሌሎችም በዛ የተሰበሰቡት በሙሉ ልጃቸው ሙሽራው ሰማዕት ገብረ ክርስቶስ እንደሆነ አወቁ። ታላቅ ጩኸትም ሆነ መሪር ለቅሶንም አለቀሱ። ሊቀ ጳጳሱም ካጽናናቸው በኋላ ገንዘው በክብር ቀብረውታል። መቃብሩም በሽተኞችን የሚፈውስና ብዙ ድንቆች ታምራቶችን የሚያደርግ ሆኗል። ይህ ለ15 ዓመት ምንም የንጉሥ ልጅ ቢሆን እንኳን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ቤተ ክርስቲያን ለ15 ዓመት የኔቢጤ ነዳይ ሆኖ የኖረና በወላጆቹ ቤት ደግሞ እንደዚሁ ለ15 ዓመታት የኔቢጤ ነዳይ ሆኖ ቆሻሻ እየተደፋበት እየተናቀና እየተሰደበ ተጋድሎ ይህም ተጋድሎ ሰማዕትነት ሆኖ የተቆጠረለት ውሾች ቁስሉን ይልሱለት የነበረ ስሙን በመጥራት ብቻ ኀጢአትን የሚያስደመስሰው ሙሽራው ሰማዕት አባታችን ገብረ ክርስቶስ ነገ የካቲት 14 የወርሃዊ በዓሉ ነው። ለእግዚአብሔር ምስጋና ይሁን። መድኃኔዓለም ኢየሱስ ክርስቶስ በቅዱስ ገብረ ክርስቶስ ሰማዕቱ ሙሽራ ጸሎት እኛንም ይማረን። አሜን። ይሁን ይደረግልን።